በተለይም የሀገራችን ኢትዮጵያ በርካታ ቅርሶች በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም ቅርስነት መመዝገባቸው ከአፍሪካ ሀገራት መካከል ግንባር ቀደም ሆና እንድትጠራ አስችሏታል። በሀገራችን ከሲዳማ ሕዝብ ጉልህ እሴቶች መካከል አንዱ የሆነውና በትውልድ ቅብብሎች ለዘመናት የዳበረው ልዩ የዘመን አቆጣጠር ስርዓት ሀገራችን ከታደለቻቸው የማይዳሰሱ ቅርሶች መካከል አንዱ ነው። ፊቼ ጫምባላላ የሲዳማ ሀገር ሽማግሌዎች አያንቶች የጨረቃና የከዋክብትን የተፈጥሮ ዑደት በማስላት ዘመን በሚሰፍሩበት ድንቅ ቱባ ሀብት ነው። ይህ ስነ ስርዓትና ትውፊታዊ ክዋኔ ብዙ ዘመናትን ተሻግሮ ከነ ሙሉ መገለጫዎቹ ዛሬ ላይ የደረሰ ሲሆን ከሀገራችን አልፎ ዓለም አቀፍ ቅርስ ለመሆን በቅቷል። ይህ እንዳለ ሆኖ በአሁኑ ሰዓት በእኛ ዘመን የሐዋሳ ዩኒቨርሲቲ በትናንትናው ዕለት እንዳየነው የሲዳማ ዘመን መለወጫ ቀመር በሳይንሳዊ መንገድ አጥንቶ ትክክለኛ ስሌት መሆኑን ማረጋገጡ ደግሞ ድርብ ድል ተደርጎ ሊወሰድ ያስችለዋል። ክቡራንና ክቡራት፣ ኢትዮጵያ ከእኛ አልፈው ዓለምን የሚያስደምሙና በዩኔስኮ በሰው ልጆች ወካይ ቅርስነት የተመዘገቡ ሀብቶችን በያዘችው ከመሆኗም በተጨማሪ ገና መጠናትና በዓለም ቅርስነት ደረጃ መታወቅ የሚገባቸው በርካታ ቅርሶች አሏት። ዛሬ የምናከብረው የሲዳማ ዘመን መለወጫ በዓል እንዲሁም ወንድማማችነትና እህትማማችነት የሚያጎለብት እሴት መሆኑ ይታወቃል። የሲዳማ ዘመን መለወጫ በዓል ሰው ከሰው ጋር፣ ሰው ከእንስሳትና እጽዋት ጋር እንዲሁም ከተፈጥሮ ጋር የሚተባበርበትና የሚስማማበት ልዩ ዕለት ከመሆኑ ባሻገር የሀገር ሽማግሌዎች ሕፃናትን በስነ ምግባር የሚያንጹበት፣ ተሳስቦ በአብሮነት የመዝለቅን ጥበብ የሚያሰርጹበት ባህላዊ ስርዓት ነው። ስለሆነም ፊቼ ጫምባላላ ያለፈውን መጥፎ ነገር ትተን የወደፊት ጉዟችን በጋራና በአዎንታዊ ጉልበት የምናቀናበትን ትምህርት የሚሰጠን ልዩ ባህላዊ ሁነት ነው። ክቡራንና ክቡራን፣ መንግስት የቱሪዝም ዘርፍ ከሀገር ብልጽግና ቀዳሚ መሰረቶች መካከል አንዱ እንዲሆን አቅጣጫ ሲያስቀምጥ ኢትዮጵያ በታደለችው እምቅ ባህላዊ ሀብቶችና ሰፊ የተፈጥሮ ጸጋዎች ላይ ከአሁን ቀደም ትኩረት ባላገኙ የቱሪዝም መስህቦች በከፍተኛ ኢንቨስትመንት አዳዲስ ፋሲሊቲዎችና በክቡር ጠቅላይ ሚኒስትር ጭምር የገበታ ፕሮጀክቶች እንዲገነቡ በማድረግ ደረጃቸውን የጠበቁ አዳዲስ የቱሪዝም መዳረሻዎች እንዲፈጠሩ መደረጉ መንግስት ለሴክተሩ የሰጠውን ስትራቴጂያዊ ትኩረት በማያሻማ መልኩ የሚያረጋግጥ ነው። የቅርሶች ዘላቂነት የሚረጋገጠው ቅድም ክቡር አፈ ጉባኤው የፌዴሬሽን ምክር ቤት ዋና አፈ ጉባኤ እንዳፈለጋል ስለሆነ ፊቼ ጫምባላላ ፌስቲቫሎችን በቱሪዝም መስህብነት በማስተዋወቅና ላይ የመዋል ተወዳዳሪ የቱሪዝም መዳረሻዎች መፍጠር እና የውጭ ሀገሮች በስፋት እንዲታደሙ ማድረግ ተጠቃሚነትን ማረጋገጥ ያስፈልጋል። ቱሪዝም ሚኒስቴር የዘርፉን የ10 ዓመት የልማት እቅድ መሰረት በማድረግ ተወዳዳሪ የቱሪዝም መዳረሻዎችን የመፍጠር የግብይትና ፕሮሞሽን ስራዎችን በማጎልበት ዓለም አቀፋዊ ተወዳዳሪነታችን ለማሳደግ የቅርሶችን ተፈጥሯዊ እና ባህላዊ ሀብቶችን የመጠበቅ የማልማት እንዲሁም በዘርፉ ቶችን ጥራት የማሻሻል ስራዎችን ትኩረት ሰጥቶ እየሰራ ይገኛል። ለአብነት ያህል በሀገራችን ለመጀመሪያ ጊዜ የሲዳማ ክልል ቱሪዝም ሀብት ልየታ ወይም አሴት ማፒንግ ከዓለም ባንክ ጋር በመቀናጀት ሰርቶ አጠናቋል። የቪዚት ሲዳማ ዌብሳይት ዓለም አቀፍ ደረጃውን በጠበቀ መንገድ በመስራት የሲዳማ ክልል የቱሪዝም ሀብቶች እንዲታወቁ በማድረግ ላይ ይገኛል። ከዚህም በተጨማሪ ሚኒስቴር መስሪያ ቤታችን ፊቼ ጫምባላላን ጨምሮ የሲዳማ ክልል የቱሪዝም ሀብቶች እንዲጠበቁ፣ እንዲለሙና እንዲተዋወቁ ለማድረግ ከክልሉ መንግስት ከክልሉ የባህል ቱሪዝምና ስፖርት ቢሮ ጋር በመቀናጀት እንደሚሰራና አስፈላጊውን ድጋፍ እንደሚያደርግ ላረጋግጥላችሁ እወዳለሁ። አይዴ ጫምባላላ ገለተሉ። እናመሰግናለን። ክቡር አቶ ስለሺ ግርማ የፌዴራል ቱሪዝም ሚኒስቴር ዴኤታ። እንግዶቻችን ዛሬ የፊቼ ጫምባላላ በዓል ወይ ጫምባላላ በዓል በሐዋሳ ሶሬሳ ጉዱማሌ ክቡር እንግዳ ባሉበት ሚዲያዎች ቀጥታ በሚያስተላልፉበት እጅግ በርካታ እንግዶች ባሉበት በድምቀት እየተከበረ ይገኛል። ፕሮግራማችን የሚቀጥል ነው የሚሆነው። ወሲናን ከሶካ ሳይሰ ጉዲዮ ዳፍራ
Anjina demo ninke kita widrati balate faradasin albaik sa'aw ane ketalu danuat. እንግዶቻችን በማከላችን የሚገኙት መልእክታቸውን በክብር አስተላልፎ ስለጨረሱ በቀጣይነት ፊቼን በሚገባ ከሚገልጹ ኢቨንትስ አንደኛ የሆነው የፈረስ ጉግስና የቄጣላ ስነ ስርዓት የሚቀጥል ነው የሚሆነው። በክብር ቄጣላው ተከትሎ መልእክት እየተላለፈ ነው የሚገኘው በፌድሪ አየር ኃይል። Mamira macha እሺ ፈራዳሲን ከታበሩ ዳካው ፈረዳሲኔ ተመሬሮ ወደርካው ነው መሰተር ሲደነውና ቄጣላ አነፈታን ዲኔም ስፒከር ላይ ያላችሁ አኮ ስፒከር ተማፉልቱ ነው በደሉ ምትገነ ድረግ ባካችሁ ስፒከሩ ላይ ያላችሁ አንዴ ውረዱልን ድረሱኑቱ ይከደረል ቡዱኒ ችሎጋ ያጋባጫ ማረዳ እንዳሉ ዳፍራ ባረንከ ፕሮግራም ሆናን ከዳፍራ እረኙ ድረግ በደሉ ገላንቴሞ ሱቱ ይከደረል ገላንቴሞ ለወገሽ ፈረዳሲኔ ዶጎ ፈኔ ተጣቃይ ነውና የፈረስ ጉግሱ የሚቀጥል ነው የሚሆነው። Ladies and gentlemen, this is the coming event is one of the spectacular events and the components of the Fiche Chambalala celebrity. The celebrity which contains this one, Fiche is one of critical elements that advocates the peace and security, the love and affection that can be expected to be there among the people. So we are going to enjoy ፈረዳሲኔ ያናንከሮን ስራቴ ራውቴ ዳግናን ከገደ ያርኙ የጣምነሞ የፈረስ ጉግሱ በዚህ በምታዩት መልኩ ይቀጥላል። የፊቼ የጫምባላላ ስነ ስርዓት እጅግ ከውስጡ ከያዛቸው ምርጥ አቤት ጉዳዮች ኩሌቶች አንደኛው ነው የፈረስ ጉግስ። በዚሁ መልኩ ያምራል። ፈረዳሲኔ ሎጋሲኔ ገላታየሞ ፈረዳሲኔ እጅግ በጣም ያምራል። እጅግ ከሚያደምቁ ጉዳዮች አንደኛ ነው። ይንቀሳቀሳል ፈረሱ አይደለም። ማሽን እያስተካከለ ይገኛል። ነው እጅግ አስደናቂ የሆኑ አንደኛው ነው በሚገርም ሁኔታ ፈረዳሲኔ ለባሉ ኮንዲጋኒ ዲሌልስ ያለው ሉካስ ነገር ተመልሶ ይመጣሉ። አስደናቂ ፕሮግራም ነው። ፈርስት ራይዲንግ ዋን ወርደር ፈረዳሲኔ ሎጋሲኔ ገላንቴሞ ቄጣሉ ሱፋው ያደ አስኔ ከመያንችሌ ሀቤሊ ወረዲ ቄጣሉ ጋሞ አኑ ቄጣሉ አይተተበሩ ሲናልባሳ አይ ነው ከሰሜናዊ ሲዳማ ዞን አንደኛው ወረዳ የሆነው የሀዌላ ወረዳ
እጅግ አስደናቂውን የቄጣላን ትዕይንት ያሳየናል። አንዱ የፊቼ ትልቁ መገለጫ ነውና ክቡራን እንግዶች በክብር እንድታደሙት በአክብሮት እንጋብዛለን። Viewers all over the world, the whole Ethiopia here is in Hawassa Sooressa Gudumale watching this glorious event on planet Earth. That is the togetherness and love among the people of the world. The future is for every humankind. So this is Ketala celebrity, one of important parts, making this celebrity one of the beautiful one. So you can enjoy this one. Thank you. ከፊት ለፊት የቆማችሁ ካሜራማኖች ዞር ብትሉልን እንደገና ፊት ለፊት ሀቤሊ ወረዳ ገረንቴሞ ረፍት ለከቱ ግንሳኤ በዚህ ቄጣላ መልእክት ይተላለፋል። ለቀጣይ ለኢትዮጵያችን ለህዝቦች አንድነት መልእክት የሚተላለፍበት ነው። እንደምታውቁት አባቶች ተሰብስበው ነው መልእክታቸውን የሚያስተላልፉት። አንድነት፣ ፍቅር፣ ሰላም በያዙት በሁለመናቸው በዚህ መልኩ ያመሩ ነው። ወረዳ ሲነ ለወጋ ሲነ ገላንቴሞ ወራዲ አንድ አፈማው ሀቤላ ቱላቴ ክፍለ ከተማት ሀቤላ ቱላቴ ከተማት ወራዲ አንድ አፈማው የሐዋሳ ከተማ አስተዳደር ከያዛቸው ክፍለ ከተሞች አንደኛው የቱላ ክፍለ ከተማ ነው። የሀቤላ ቱላ ክፍለ ከተማ ከሀቤላ ቱላ ወረዳ ቀጥሎ የቄጣላ ስነ ስርዓቱን ያስኬዳል ማለት ነው። ክቡራን እንግዶች መልእክቱ በጣም በጥብቅ የሚተላለፍበት ስለሆነ የጨምበላላ አንዱ ትልቁ መገለጫም ስለሆነ እንድታደሙልን እንጋብዛለን። እናመሰግናለን። በቄጣላ ለመሪያቸው ክብር እያሳዩ ይገኛሉ። እጅግ በሚያስገርም ሁኔታ ለንጉሳቸው መልእክት እያስተላለፉ ይገኛሉ። የቄጣላ እየመሩ ያሉ አባቶች እናመሰግናለን። ሲዳማ መሪውን የሚወድ ንጉሱን እጅግ የሚያከብር ታላቅ ህዝብ ነው። ከኢትዮጵያ መገለጫዎች አንደኛው ነው ሲዳማ። አሁን በሚታዩት መልኩ በክብር እንግዶቹ በክብር እንግዳውና በክብር ፕሬዝዳንት ፊት ደርሷል። እናመሰግናለን። ታያነራ አይረተ በሮስና አልባኖሁ ሀቤሊ ወረዳቲ ሀቤሊ ወረዲ አኒ ሀቤላ ቱላቲ ሲቁቹሚ ቄጣሉ ጋሞ ሱፌ ለታፈታው ሲዳማ ከያዛቸው አንደኛው ዞን ነው። ሰሜናዊ ሲዳማ ዞን ሀቤላ ወረዳ ነው የሚገኘው ፊት ለፊት። ቀጥሎ የሐዋሳ ከተማ አስተዳደር ክፍለ ከተማ፣ የቱላ ክፍለ ከተማ በጋራ ሆኖ መልእክታቸውን እያስተላለፉ ይገኛሉ። مزندر جام مزندر جام معركة
ሀቤላ ቱላት ሱቄጣሊያኒ በንሲ ወረዳ ሳክቴረኖ በንሲ ወረዳ ሀቤላ ቱላ ክፍለ ከተማ ቄጣላ በኋላ ተከትሎ የሚመጣው በምስራቃዊ ሲዳማ ዞን አንደኛው ዞን ነው። የበንሳ ወረዳ ቄጣላውን እያቀረበ ይገኛል። መልእክቱ ተመሳሳይ ነው። ቄጣላን ተሰብስቦ ነው የሽማግሌዎቹ በጋራ ሆኖ የሚያሳዩን። ይሄ ጠንካራ አንድነት በሰዎች መካከል መኖሩን ያሳያል። ሲዳማ አንዱ የኢትዮጵያ መገለጫ ማንነት ስለሆነ ኢትዮጵያን በቀላሉ እዚህ እያያችሁ ትገኛላችሁ ማለት ነው። ኢትዮጵያ ለዘላለም ታፍራና ተከብራ ትኑር መልእክቱ ነው የሲዳማ። ገለንቴሞ ቄጣላስኔ ታግና ወይቴ ቶጎኖ ታግና ወይቴ አረተቀሮስና አልባ ካፈስና ወይቴ ነው ሀራንቾ ያነ ሴዳ ያነራ አረዱ ቆቆቤክ ፕሬዝዳንትችና ወሎቶ ለድሎ ሶሬ ኦሪቴ ነው ዳፍራ ያናን ከዶ ተግዶ ኦርትኒ ካፍ ካፈስና ፈና ያገደጋገስ ነው አረተቀሮስና አልባ ኢሌው እዚ ፓንሲ ወረዳት የበንሳ ወረዳ ከምስራቃዊ ሲዳማ ዞን በክብር እንግዶቹና በክብር ፕሬዝዳንትና ከሌሎች እንግዶች ፊት እየቀረበ የሚገኘው የበንሳ ወረዳ ቄጣላ ታዳሚ ነው። Beautiful, one of glorious elements of Chambalala celebrity. It's a very important, impressive to watch, ladies and gentlemen. Medias are directly broadcasting this event directly from Hawassa Somali. አይረተ በርበስ እናልባሳ ያፈማው ቦኒ ጋንጋቢ ወረዳቲ ቦንታን ወረዲ አይረተ በርበስ እናልባሳ ያፈማ አሁንም ከምስራቃዊ ሲዳማ ዞን የቦና ዙሪያ ወረዳ የቄጣላ ታዳሚ ነው ከክብር እንግዶቹ ፊት እያለፈ የሚገኘው።